እግዚአብሔር አምላክ የተመሰገነ ይሁን። በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የአንጾኪያ ቤተ ክርስቲያን የሚል ነው። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ፣ ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ እያለ ይናገራል። አንጾኪያ በተለይ በሮም ሶሪያ ውስጥ በኦሮንቴስ ላይ የምትገኝ አንጾኪያ ወይም ዘመናዊዋ አንታኪያ ቱርክ በግሪኮ ሮማን ዓለም ውስጥ ካሉት ትልልቅና ጉልህ ከተሞች አንዷ የነበረች ናት። ስለ ግሪኮ ሮማን ወርልድ ስናስብ እንግዲህ በዚያ ውስጥ ትልቅ ቦታ የነበራት ናት አንጾኪያ። ዛሬ በቱርክ የምትገኘው አንጾኪያ በትልቅ የሀብት ማማ ላይ የነበረች ከተማ ነበረች። እናም ደግሞ በጣም በዚህ ውስጥ የምንመለከተው የክርስትና መገኛ ሆና አገልግላለች። መጽሐፍ ቅዱስ እንደሚገልጠው ሉቃስ በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እንደገለጠው በመጀመሪያ ደቀ መዛሙርቱም በመጀመሪያ በአንጾኪያ ክርስቲያን እንደተባሉ ይናገራል። የተለያየ ዓለም አቀፋዊ ተፈጥሮ ለጥንቷ ቤተ ክርስቲያን ወደ አሕዛብ እንድትስፋፋ የሆነበትን ስናስብ የቤተ ክርስቲያን ታሪክን ስንመረምር አንጾኪያ ዋና የሆነች እንደሆነች እናስባለን። ግሪኮ ሮማን ዓለም ውስጥ ማለት ነው። አንጾኪያ ዋና ከተማ በመሆን በ300 ዓመት ከክርስቶስ ልደት በፊት አካባቢ በሴሉክስ ቀዳማዊ ኒካተር የተመሰረተችው አንጾኪያ የሶሊሲድ ግዛት ዋና ከተማና በኋላም ደግሞ የሮማውያን ገዢዎች መኖሪያን ሆና ከሮም እስከ አሌክሳንድሪያ ድረስ ባለው ለሮም ግዛት ውስጥ 3ኛ አስፈላጊ ከተማ ሆና ተመድባለች። ይህ ቤተ ክርስቲያን ታሪክ በደንብ አድርጎ እንደሚያስረዳው ማለት ነው። በዋና ከተማነትም ያገለገለች እንደገናም ደግሞ ክርስቲያኖች ደግሞ በዚያ የተሰበሰቡባት የመጀመሪያዋ የክርስትና ማዕከል ሆና የተቀመጠች ነች። አንጾኪያ የባህል ማዕከልም ነበረች። የግሪክ፣ የሮማውያን፣ የሶርያውያን እና የአይሁድ ማህበረሰብ እነዚህ ደግሞ ሄሌኒስቲክ ጁ የሚባሉት ሁሉ የነበሩባት በባህል ማዕከልነትም የምትጠራ የአኗኗር ዘይቤዋ ደግሞ የሚታወቅም ከተለያዩ ዓለም የመጡ ሰዎች ሁሉ ይኖሩባት የነበረች ስትራቴጂካዊ ከተማ ነበረች። በዋናነት ደግሞ የንግድ ከተማ የነበረች ናት። የሐር መንገድን ጨምሮ ወደብ በሴሉሲያ ፒያሪያ አቅራቢያ መገኛ ሆና የንግድና የመገናኛ ዋና ማዕከል በመሆን በሮማውያን አገዛዝ ስር ብዙ ሚስዮናውያኖች ከዚያ የወጡባት ከተማ ነበረች። በመጽሐፍ ቅዱስ ውስጥ ያለችው አንጾኪያ ደግሞ ሐዋርያት ሥራ በተለይ እንደተጻፈው የገላትያ መልእክትም አንጾኪያ በጥንት ክርስትና ውስጥ የነበራት ዋሳኝ ሚና በደንብ ግልጽ ተደርጎ የተቀመጠ ነው። የመጀመሪያው የአሕዛብ ቤተ ክርስቲያን በኢየሩሳሌም ስደት የተበተኑ አማኞች ለመጀመሪያ ጊዜ በአንጾኪያ ውስጥ ለአይሁድ ላሉት ግሪኮች አሕዛብን ወንጌልን በመስበክ የታወቀች ከተማ ሆና እንመለከታለን። የመጀመሪያ ዋና የክርስትና ሰዎች በዚያም ደግሞ ወንጌልን ይሰብኩ እንደነበረ እንመለከታለን። በተለይ የኢየሱስ ክርስቶስ ተከታዮች ለመጀመሪያ ጊዜ ክርስቲያኖች ተብለው የተጠሩበት ቦታ በመሆኑ አንጾኪያ በዚህ ውስጥ ደግሞ ክርስትና ሲጠቀስ ወንጌል አብሮ የሚጠቀስ ስለሆነ ሚስዮናውያን በዚያ የወንጌል ጉዟቸው ስራ ይሰሩባት የነበረች ቤተ ክርስቲያን ናት። በመንፈስ ቅዱስ የተሾሙ እግዚአብሔር የለያቸው እነዚህ ዋና የሚስዮናውያን ጉዞዎች በተለይ ጳውሎስ የሚስዮናውያን ጉዞዎች መነሻና ማዕከል ሆናም ደግሞ አገልግላለች። ጳውሎስና በርናባስ በዚያ ለ1 ዓመት ሙሉ አስተምረዋል። አንጾኪያ
የእግዚአብሔር ቃል የተሰበከባት ወንጌል የተሰበከባት ማዕከል የነበረች ቤተክርስቲያን ናት። አንጾኪያ እንግዲህ አሕዛብ ወደ ክርስትና የተለወጡ የአይሁድን ሕግ በመከተል የነበሩ ሰዎች ወንጌልን የሰሙበትና ትክክለኛውን መንገድ የተመለከቱበት ትክክለኛውን መንገድ የተከተሉበት እንደሆነ እንመለከታለን። የኢየሩሳሌም ጉባኤ ሐዋርያት ሥራ ምዕራፍ 15 ላይ ያለው ስንመለ አሕዛቦች በዚያ መጽሐፍ ቅዱስ ወንጌል ከተሰበከላቸው በኋላ በሙሴ ሕግ ላይ የተነሳውንም ጥያቄ ያነሱበት እንደገናም ደግሞ መልስ ያገኙበት ብዙ የወንጌል ታሪክ የተሰራበት ማዕከል የነበረች የንግድ ከተማ ነበረች። መጽሐፍ ቅዱስ እንደሚያስረዳን እንግዲህ አንጾኪያ የክርስትናና በተለይ ደግሞ የወንጌል ስብከትን በተመለከተ ዋና ማዕከል በመሆን ለሚስዮናውያን ደግሞ ከአንድ ቦታ ወደ አንድ ቦታ ሊዘዋወሩ የሚችሉበት ዋና ማዕከል ሆና ያገለገለች ከተማ ነች። እንግዲህ ሐዋርያው ጳውሎስ ወንጌልን ሰብኮባታል። መጽሐፍ ቅዱስ የሚናገረው ነገር ይህንን ነው። ዓለም አቀፍ ትኩረትን የሳበችው ደግሞ በተለይ መጽሐፍ ቅዱስ ሲነግረን እዚህ ጋር በተለይ ሉቃስ በሐዋርያት ሥራ እንዳስቀመጠው ብዙ የወንጌል ጉዞዎች በመሆኑ በእሷ በመካሄዱ በዚች ቤተክርስቲያን ውስጥ ብዙ የወንጌል ጉዞዎች የተካሄዱባት ስለሆነ ደቀ መዛሙርቶች ደግሞ ወንጌልን የሰሙባት እንደገናም ደግሞ ደቀ መዝሙር ሆነው የክርስቶስ ኢየሱስ የወንጌል አገልጋዮች ሆነው የወጡባት የእግዚአብሔርን ቃል ሰዎች የተማሩባት ደግሞ ትክክለኛውን የክርስትና አስተምህሮ የተቀበሉበት እንደገናም ደግሞ ለወንጌል ራሳቸውን ለይተው የወጡ የእግዚአብሔር ባሪያዎች የተነሱባት ቤተክርስቲያን ናት። ሌላውን ልዩ የሚያደርጋት ይቺ ቤተክርስቲያን ከእግዚአብሔር ቃል ሁለት ነገሮች ላይ ትኩረት ትሰጣለች። አንደኛው በእግዚአብሔር ቃል ላይ ትኩረት ትሰጣለች። ሁለተኛው ደግሞ በእግዚአብሔር መንፈስ በመመራት ላይ ሁለቱ ነገሮች ላይ ትኩረት ትሰጣለች። አንደኛው የእግዚአብሔርን ቃል በማስተማር ወንጌልን በመስበክ ሰዎችን ደቀ መዛሙርት በማድረግ በዚህ ላይ የተጠመደች ቤተክርስቲያን ናት። ሁለተኛው ደግሞ ሰዎች ሁሉ በተለይ ደግሞ አሕዛብ እንደገናም ደግሞ ወደ ክርስትና የመጡት ደግሞ ከአሕዛብነት ደግሞ ተቀይረው የመጡት እንዲሁም ደግሞ አይሁዳውያን ማን እንደሆኑ ትክክለኛው የወንጌል አንድነት በየት በኩል እንደመጣ ለማስረገጥ የመንፈስ ቅዱስን የኃይል ምሪትን ይጠቀሙ የነበሩ ሰዎች የነበሩባት ቤተክርስቲያን ነበረች። ስለዚህ ሁለት ነገሮች ላይ ትኩረት ሰጥታ ወንጌልን ታገለግል የነበረች ቤተክርስቲያን ናት። አንደኛው የእግዚአብሔርን ቃል በመስበክ በማስተማር፣ ሁለተኛው በእግዚአብሔር መንፈስ ምሪት በመንቀሳቀስና የእግዚአብሔርን ቃል ለዓለም ሁሉ በመስበክ የታወቀች ቤተክርስቲያን ነበረች። እግዚአብሔር ስሙ የተባረከ ይሁን። ዛሬ ለእኔና ለእናንተ ጌታ የሚናገረው ነገር ምንድን ነው? የአንጾኪያ ቤተክርስቲያንን ታሪክ የቤተክርስቲያንን ታሪክ ለማስረዳት ብቻ ሳይሆን በዛ ያቺ የነበረች የቀደመች ቤተክርስቲያን ደቀ መዛሙርቱ ክርስቲያን ተብሎ የተጠሩባት ቤተክርስቲያን በእሷ የተሰራውን የወንጌል አገልግሎት ነው። ስለዚህ ወገኖች አንድ ነገር አስቡ። ዛሬም ያለችው አዲስ ኪዳን ቤተክርስቲያን የቀደመችው የአዲስ ኪዳን ቤተክርስቲያን ባህሪ ተካፋይ የሆነች ነች። ስለዚህ እኔና እናንተ ወገኖች ይህን መልእክት የምትሰሙ ሴት ባሪያዎችና ወንድ ባሪያዎች አንድ ነገር አስቡ። የእግዚአብሔርን ቃል እንሰብክ ዘንድ ወንጌልን እንድንሰብክ ዘንድ እግዚአብሔር እኔና እናንተን ጠርቶናል። ለታላቁ ተልእኮ ተዘጋጅተን ወንጌልን ልንሰብክ ይገባናል። ሌላው ሁለተኛ ደግሞ በእግዚአብሔር መንፈስ ልንመራ ያስፈልጋል። የእግዚአብሔር ቃል ሲነግረን ሐዋርያት ሥራ መጽሐፍን ስትመለከቱ የመንፈስ ቅዱስ መጽሐፍ ነው። ስለዚህ መንፈስ ቅዱስ ደቀ መዛሙርቱን ወንጌል እንዴት እንዲሰብኩ እንዳደረጋቸው የእግዚአብሔርን ኃይል ከተቀበሉ በኋላ ከዚያ በኋላ እስከ ምድር ዳርቻ ድረስ ወንጌልን እንደሰበኩ የምንመለከትበት የእግዚአብሔር ኃይል እነዚህን ደቀ መዛሙርት አስነስቶ በዓለም ዙሪያ ወንጌልን ይሰብኩ ዘንድ ኃይል አግኝተው ይወጡ ዘንድ ያደረጋቸው የእግዚአብሔር መንፈስ ኃይለኛው የእግዚአብሔር መንፈስ ዛሬም ለእኔና ለእናንተ የሚያስፈልገን ዛሬም በመንፈስ ልንሆን የሚገባን ሰዎች እንደሆንን ትኩረት እንድንሰጥበት የሚያደርግ ነው። የናዝሬት ኢየሱስ የጌቶቹ ጌታ ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች
የእስራኤል ቅዱስ እግዚአብሔር ገናናውና ኃያሉ ንጉሥ እኔ ጸልያለሁ። ሬስ አማ ላስኮቮ ጄቮ ኦፕራኒያ ማክላንዶ ሴቨንት ኃይል እንዲሆን በኢየሱስ ስም ጸልያለሁ። ወንጌልን እንዲሰብኩ የእስራኤል ቅዱስ እግዚአብሔር ቃልህን እየሰበኩ እንዲኖሩ የተበተኑት ሁሉ ቃልህን ሰበኩ ተብሎ በቃልህ እንደተገለጠ በኢየሱስ ክርስቶስ ስም የእስራኤል አምላክ እግዚአብሔር አንተ የቀደመችው ቤተ ክርስቲያን ባህሏ እንዳደረገች ኑሮዋ እንዳደረገች ቃልህን ኑሮዋ እንዳደረገች በመንፈስ መመራትን ኑሮዋ እንዳደረገች ለእኔና ለሴት ባሪያዎች ለወንድ ባሪያዎችህ ይህን መልእክት ለሚሰሙ ሁሉ የናዝሬቱ ኢየሱስ የጌቶቹ ጌታ ቃልህ በላያችን ላይ እንዲንቆረቆር ቃልህን እንሰብክ ዘንድ ወንጌልን እንሰብክ ዘንድ በመንፈስ እየተመራን እንወጣ እንገባ ዘንድ በጌታ በኢየሱስ ክርስቶስ ስም አንተን እንጠብቅህ ዘንድ ያለህ የምትመጣ የምትኖረውን ጌታ ማራናታ እያልን እንጠብቅህ ዘንድ ወንጌልን እየሰበክን እንድንሻገር እንድትረዳን በኢየሱስ ስም ጸልያለሁ። ይህን መልእክት የሰሙ የክብር አምላክ እግዚአብሔር በተለያየ ነውጥ ያሉ አሁን ነፃ እንዲወጡ ጸልያለሁ። ከተሰበከው ከቃልህ ኃይልና ጉልበት የተነሳ ከፈሰሰው ከመንፈስ ኃይል የተነሳ አሁን ነፃ እንዲወጡ በኢየሱስ ስም ጸልያለሁ። አሁን እጃቸውን ይዘህ ነፃ እንድታወጣቸው ወደ ትክክለኛው ሐሳብ እንድታስገባቸው ጸልይ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ